ሰላም ጤና ይስጥልን የአማሪክ ቴክ አካዳሚ ቤተሰቦች ዛሬ በመላው ዓለም እያስገረመ ስላለው የቻትጂፒቲ ቴክኖሎጂ እናያለን። ቻትጂፒቲ ምንድነው? እንዴትስ በኮምፒውተራችን ላይ በቀላሉ አካውንት ከፍተን መጠቀም እንችላለን? ሁሉንም ደረጃ በደረጃ እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስለዚህ ቻትጂፒቲ ምንድነው ከሚለው ሐሳብ እንነሳና እንዴት ክሬት አድርገን መጠቀም እንችላለን ወደሚለው እንሄዳለን። ቻትጂፒቲ ማለት ልክ ማንኛውም ጥያቄ ስንጠይቀው ልክ እንደ ሰው አስቦ ተረድቶን ፈጣን ምላሽ የሚሰጠን የአርቲፊሻል ኢንተለጀንስ ወይም የኤአይ ቴክኖሎጂ ነው። ፎር ኤግዛምፕል የሆነ ደብዳቤ ጻፍልኝ ብለን ስንጠይቀው እኛ በምንፈልገው ስታይል ጽፎልን ሲመልስልን ኦር ሰም የፕሮግራሚንግ ኮድ እንዲጽፍልን ስንጠይቀው ያንን ኮድ ፐርፌክትሊ ሲጽፍልን ያለ ሁኔታ ያሳያል ማለት ነው። ወይም ማንኛውም ትምህርታዊ ጥያቄዎች አሉ። የምንማራቸውን ሞር ደግሞ ይሄ ቪዲዮ ቀጣይ የሚመጡ ቪዲዮዎች አሉ። እነዛ ቪዲዮዎችም ሞር ፎከስ የሚያደርጉት እንዴት ተማሪዎች ቻትጂፒቲ መጠቀም ይችላሉ ከሚለው ጋር ነው ሞር ሪሌትድ የሚለው። እንዴት የመምህራን ከሚላኩ ሌክቸር ቡኮችን ተጠቅመው እንዴት የተሻለ ኤክስፕላኔሽንን ማግኘት ይችላሉ የሚለውን በሰፊው የምናይበት እንትን ነው ማለት ነው። ቻትጂፒቲ ስለዚህ ማለት ጀስት እንደምንድነው ላይክ ላይብረሪ ነው። የሆነ ሰው መጥቶ እዛ ላይብረሪ ውስጥ ገብቶ የሚፈልገውን መጽሐፍ ሲፈልግ ከዛ መጽሐፍ ውስጥ የሆነ ጥያቄ የሆነ አሳይመንት ለመስራት ቢፈልግ ላይብረሪ ነው የምንሄደው። ልክ እንደዛው ቻትጂፒቲም the same like የምንፈልገው ጥያቄ ሲኖርብን ሰርች ስናደርገው ከተቀመጡ ላይብረሪዎች ወይንም ዶክመንቶች ውስጥ የምንፈልገውን ኢንፎርሜሽን የሚልክልን የኤአይ ቴክኖሎጂ ነው ማለት ነው። እንዴት ነው የምንጠቀመው? እንዴት ነው መጠቀም የምንችለው ወደሚለው ስናልፍ የመጀመሪያው ስቴፓችን ቻትጂፒቲን ስንጠቀም መጀመሪያ የምናደርገው አካውንት ክሬት ማድረግ አለብን። ተከታታይ ያንን አካውንት መጠቀም ማለት ቋሚ የሆነ አካውንት ቢኖረን የተመረጠ ነው እንደ ተማሪ ማለት ነው። ምክንያቱም ዴይሊ ሰርች የምናደርጋቸውን ትምህርታዊ ኮንተንቶችን በየቀኑ ሴቭ እያደረጋቸው ይሄዳል እና ዛሬ ሴቭ ያደረጋቸውን መረጃዎችን የዛሬ ወር የዛሬ ዓመት ደግመን ሰርች ብናደርገው ከዛ ያኔ ሰርች ካደረግነው ዶክመንት ጋር ሪሌትድ የሆነ ዶክመንትን ነው የሚሰጠን እና ከዛ አንፃር ቋሚ የሆነ አካውንት በአንድ ኢሜል አካውንት ቢኖረን ሰጀስት አደርጋለሁ ማለት ነው። እንዴት አካውንት እንከፍታለን ወደሚለው እናልፋለን። መጀመሪያ ማንኛውም የክሮም ወይንም የብራውዘር እንከፍትና ብራውዘራችንን እንከፍታለን ደን ቻትጂፒቲ ብለን ሰርች እናደርጋለን ማለት ነው። ቻትጂፒቲ ብለን ሰርች ስናደርግ መጀመሪያ ላይ ቻትጂፒቲ የሚል ሎጎ ይመጣል። እሱን እንነካለን ማለት ነው። ደን ያው እንደዚህ ይመጣል። ክፍት የሆነ ዩዘር የሌለው ክፍት የሆነ ሎጊን ፔጅ ይመጣል። እዚህ ላይ የፈለግነውን ነገር መጠየቅ እንችላለን። ፐርሰናሊ ኮሚኒኬት ማድረግ እንችላለን። ግን ሞር ደግሞ አንድ አካውንት ቢኖረን የተሻለ ነው። አንድ ቋሚ አካውንት ቢኖረን የፈለግንበት ቦታ ሄደን ያንን አካውንት ሎጊን ብንል ሰርች ያደረግነው ስለዚህ ምን ማድረግ ይኖርብናል? ሳይን አፕ ማድረግ ይኖርብናል ማለት ነው። ኦር ሬጂስተር ማድረግ ከዚህ በፊት ኢሜል ክሮማችን ላይ ሬጂስተር ስለምናደርግ በቀጥታ ወደዛ ኢሜል እንዲገባ ማድረግ እንችላለን። ሳይን አፕ ስናደርግ ያ ብዙ ፕሮሰስ እናደርግም ማለት ነው። በኢሜላችን በቀጥታ ሳይን አፕ እናደርጋለን። ኢሜል እንዴት ፎርም ማድረግ ክሬት ማድረግ እንደምንችል ከዚህ በፊት ፖስት ባደረኩት ቪዲዮ ላይ መመልከት እንችላለን። ያንን ተጠቅመን ያው ኮንቲኒው ዊዝ ጉግል የሚለውን እንነካለን። የጉግል አካውንታችንን ተጠቅመን በቀላሉ ሌሎችም አማራጮች አሉ። እዚህ ጋር ስልክ ቁጥር ተጠቅመን ኢሜል አድረስን ተጠቅመን ሌሎች አማራጮች ካሉ ግን ይሄኛው ቀላል መንገድ ነው ማለት ነው። ልክ እንደገባን እንደዚህ አይነት ኢንተርፌስ
ያመጣልናል ማለት ነው። እነዚህ ይሄ አጠቃላይ ምንድነው የቻትጂፒቲ ኢንተርፌሳችን ነው። እዚህ ጋር ሂስትሪዎች ይቀመጡልናል፣ ከዚህ በፊት ሰርች ያደረግናቸው ሂስትሪዎች ማለት ነው። ሂስትሪዎቻችን ይቀመጣሉ፣ እያንዳንዷ ነገር ትመዘገባለች ማለት ነው። ይኸው ዳታችን በዚህ መሰረት ተመዝግበዋል ማለት ነው። በቀጣይ ቪዲዮ እንዴት አድርገን ቻትጂፒቲን ዋይዝሊ መጠቀም እንችላለን የሚለውን እናያለን። ግን አስ ኤግዛምፕል ያው የምንፈልገውን አይነት ዳታ ለሚሰጠን መመልከት እንችላለን። ለምሳሌ ዋትስ ለምሳሌ ኤክሴል ወይም ዋት ሌሎች ሪከመንድድ የሚያደርጉ ጥያቄዎችን ያስቀምጣል ከታች ማለት ነው። ለምሳሌ ጥያቄዎችን ማንሳት እንችላለን። ለምሳሌ ዋትስ ዩቲዩብ ብለን መጠየቅ እንችላለን። ዩቲዩብ ምን ማለት ነው ብለን መጠየቅ እንችላለን። ዲስ አፕዴትድ የሆነው ኤአይ አሁን ላይ ዘመናዊው ፎቶ ኢሜጆችንም አፕሎድ ማድረግ ጀምሯል። ከፎቶ ጋር አስደግፎ እንፈልገውን ማብራሪያ በጥሩ ሁኔታ ይሰጠናል ማለት ነው። ልክ ኢን አማሪክ ብንለው አምሃሪክ ብለን ስንጽፍለት ቅድም እዛ ጋር የጻፈውን ጽሁፍ በአማርኛ ተርጉሞ እኛ በምንረዳው ቋንቋ ተርጉሞ ይሰጠናል ማለት ነው። ይሄ ቻትጂፒቲ ላይ ብዙ ጥቅሞች አሉት። ያው በዚህ በኩልም የተለያዩ ፊቸሮች አሉ። ሰርች ቻት ኒው ቻት አለን እዚህ ጋር ጀስት ከሰው ጋር እንደምናወራው ከቻትጂፒቲ ጋር ቻት የምናደርግበት ላይብረሪ አለ። ፕሮጀክቶች ለምሳሌ የተለያዩ ሪሰርቾችን ስንሰራ ዲፕ የሆነ ኤክስፕላኔሽን ስንፈልግ የምናገኝበት ይሄን እያንዳንዱ እናያለን። አፕሊኬሽን ኮዶች አሉ እዚህ ጋር ተጨማሪ የኮድ የፕሮግራሚንግ ኮዶችን ለመስራት ስንፈልግ ይሄን ተጠቅመን እንዴት መጠቀም እንዳለብን በቀጣይ ቪዲዮዎች እንመለከታለን ማለት ነው። እሺ በቀጣይ ቪዲዮ ቻትጂፒቲን ተጠቅመን እንዴት አስገራሚ ስራዎችን መስራት እንደምንችል፣ ለተለያዩ ስራዎች ለትምህርት እንዴት መጠቀም እንችላለን፣ በቀላሉ መምህር ሳያስፈልገን አስተማሪ ሳያስፈልገን ከቻትጂፒቲ ጋር ኮሙኒኬት እያደረግን እንዴት አድርገን ትምህርታችንን በቀላሉ መማር እንደምንችል ቀጣይ ቪዲዮዎችን ላይ እንመለከታለን። በሰፊ ዲፕ የሆነ ኤክስፕላኔሽን ይዤላችሁ እመጣለሁ። ያ ቪዲዮ እንዳያመልጣችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንዳትረሱ። ሰላማችሁን ቆዩ። ቀጣይ ቪዲዮ ላይ እንገናኝ።